ልጅ ግን በቀላሉ የሚፋታሽ አይመስለኝም። በጣም እኮ ነው የሚወድሽ። አይደልዬ እሱ መቸገረኝ ብለሽ ነው። አራውን ቶሎ እንሂድ። ደግሞ ያቺ ፍቅር እስካሁን መምጣቴን ካላወቀች ትንጨረጨርብኛለች። ታያት በእናትሽ። እሷ መች ትረዳኛለች ብለሽ ነው? ስቀርባት ትሸሸኛለች፣ ስርቃት ደግሞ ትይዘኛለች። የእኔና የእሷ ነገር ፍጻሜው ግራ ነው የሚያጋባው። ይኸውልህ አደይ በዚህ ሰዓት ጊዜ ያስፈልጋታል። ይኸውልሽ ጠፊሽን በእጥፍ መልሽ ልሽ ሳልጠፈጥፍሽ ቀጥ ብለሽ ከዚህ ቦታ ሂጂ። እንዴ አታፍሪም እንዴ አንቺ እንደተበደለ ሰው መተሽ እዚህ እኔ ላይ ስታንቧርቂ? አሁን ወሬውን ትተህ የአደይን አባት ስልክ ትሰጠኛለህ ወይስ አትሰጠኝም? አልሰጥሽም። ምን እኔን ስትይኝ ፋራ ነው መስልሽ? ቆይ ግን ለምንድን ነው አደይ ላይ ምቀኛ የምትሆንባት? ቆይ እኔ ነኝ አንቺ ነሽ ምቀኛውንባት? ቆይ ልጅቷ ምን ታርግልሽ እንዴ? ቆይ ከሷ ምንድን ነው የምትፈልጊው? ኧረ ተያት ልጅቷ ስራዋን ትስራበት እንዴ። እኔ ከአደይ ምንም አልፈልግም። እማዬ አደይ ማውቋን ስትሰማ በጣም ነው የተናደደችብኝ። በአደይ ቀንተሽ አውቀሽ ሰርፕራይዝ እንዳላደርጋት ነው የነገርሻት አለች። ኧረ እባክሽ እሺ፣ ሌላስ እንደው ምን አለችሽ? በእናትሽ እየቀለድኩ አይደለም ዳይመንድ። ከአባቷ ጋር አገናኘንና እናውራቸው። ጠጣው ሳትጠጣው ቀሰቀሰ። ሶስተኛውን እኮ ወረድኩት። እሺ እጠጣለሁ። አደይ እናትሽ ጋር ደውለሽላቸው ነበር እንዴ? አዎ አውርቻታለሁ። እና ደህና ናቸው? አባትሽ እስከዛ በኋላ ሊፈልጉሽ አልመጣም? አይ አልመጣም። እዛው ላንድ ሳምንት ታስሯል። ማን ያሰራቸው? ሊያገባኝ የነበረው ሰው ነው፣ ግን አሁን እዛ እንደሌለው ሲያውቁ ይፈቱታል። ከተፈቱ በኋላ ግን ወደዚህ ሊመጡ ስለሚችሉ ጠንቀቅ በይ። ወጣ አታብሺ። እሺ እጠነቀቃለሁ፣ ግን አንተንም በአካል ስላየ አትዘናጋሽ። እሺ። እንዴት ነሽ? ደህና ነህ? አለሁ። አደይ አለች እንዴ? ቤት አለች፣ ግን ለምን ፈልጋት ነው? እንደው ምንድነው ካለ ይደበቅ። አንዴ ጥሪልኝ እባክሽ። ና ግባ ነው ወራት። አይ እዚሁ ነው ጥሪ። እሺ በቃ ልጥራለሁ። እዚህ ምን ሰራል? አደይን ፈልጌያት እኮ። ለምን ፈለካት? እሷ አንተን አይመለከትም። አሁን ጥራለሁ። ይኸውልህ። አቤት ኪንጎ። አደይ እንዴት ነሽ? ደህና ነኝ። ለምን ነበር የፈለግከኝ? ስራ ጥዬ ነው የመጣሁት። ምንድን ነው? አበባ ነው። አትወጂም? እሱማ እየወጣ አበባ ነው። ለምን ነው ያመጣው? ላንቺ። አመሰግናለሁ ኪንጎ፣ ግን ከዚህ በኋላ እንደዚህ ነገር ይዘህ እንዳትመጣ እሺ? ትሰማኛለህ? እገልሃለሁ። እሺ? ምንም አትደሰትም? በቃ የሁሉ ነገር አድርጊለት። ወይኔ ኪንጎ፣ ዳይመንድን በሰማውና ሰማ። በቃ ኪንጎም ልክ እንዳንተ ያፈቅረኛል፣ ተቀበልኩት። ለምን ነው ሌላ ጭንቀት የምትሆኑብኝ? እኮ እኔ ጭንቀት ይወኩብሻል። ዴቭ፣ እኔ እከሌ አላልኩም፣ ግን ሁላችሁም ያስጨነቃችሁኝ ነው። ኧረ አይደለም፣ እኔ ጭንቀት ይወኩብሽ። ቆይ አደይ፣ እኔ ምን አደረኩሽ? በቃ አንተ አይደለም፣ ተረጋጋ። አልረጋጋም። አበባ ለምን ተቀበልሽ አለኝ ብለሽ ነው አይደል እንደዚህ የምትሆኚው? እኔ እኮ ልክ ነኝ። አበባውን ተቀበልሽው ማለት ሌላ ትርጉም አለው። ዴቭ፣ እኔ ምንም አይነት ትርጉም ይኖረው አይመለከተኝም። ደግሞ አንተ ልትጨመርልኝ ነው? ሰላም ጤና ይስጥልኝ። ውድና እየተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? በያላችሁበት ሰላምና ጤና ፍቅርና ደስታ ይብዛላችሁ እያልኩኝ እነሆ ዛሬም በአዲስ ቪዲዮ ተመልሼ መጥቻለሁ። ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ አድርጉኝ። እንዲሁም ላይክና ሼር በማድረግ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ዛሬ ይዤላችሁ የመጣሁት አደይ ሰራተኛ ክፍል 67 ነው። አደይ ሰራተኛ ክፍል 67 ምን ይመስላል የሚለውን አብረን የምናይ ይሆናል። ቻናሉን ሰብስክራይብ በማድረግ እንዲሁም ላይክ እና ሼር በማድረግ አብራችሁን ቆዩ። አደይ ዴቭንና ኪንጎን አስቀይማቸዋለች። አደይ ታዲያ አሁን ላይ ያለብኝ ችግር ራሱ በቂ ነው፣ እናንተ ደግሞ ሌላ ችግር አትኑብኝ እያለች ሁሉንም ሰው እያራቀች ትገኛለች። ታዲያ አደይ ምንም እንኳን ችግር ቢበዛባትም ዴቭ እሷ ፍለጋ ከከተማ እስከ ክፍለ ሀገር ድረስ ሄዷል። እንዲሁም ደግሞ የምትወዳትን ፍቅር እየገፋ እሷን እየተከተለ ይገኛል። አደይ ደግሞ የሱን ፍቅር በጭራሽ መቀበል አልቻለችም። እስካሁንም ድረስ አደይ የምወደውና የማከብረው ውድ ወንድሜ እንጂ ከሱ ጋር ምንም አይነት ነገር የለኝም በማለትም እንግዲህ ለሰዎችም ስታወራ ተደምጧል ማለት ነው። ተንኮለኛዋ ፍቅር አሁንም ተንኮሏን እንዳስቀጠለች ትገኛለች። እንግዲህ ፍቅር አሁንም ከአደይ ላይ አርፋ አልተቀመጠችም። አደይ ከዚህ ቤት እስካልወጣች ድረስ እኔ ሰላሜን አላገኝም በማለትም አሁንም አደይን በድጋሚ ለማሳገት የአደይን አባት ስልክ ቁጥር እያፈላለገች ትገኛለች። የአደይ አባት ስልክ ቁጥር የሚገኘው
ዳይመንድ ጋር ነው በማለትም እንግዲህ ዳይመንድ ስልኩን ፈልጎ እንዲያመጣላት አድርጋ ነበረ። ዳይመንድ ደግሞ ተንኮሏን ስለሚያውቅባት ይህን ነገር ከማድረጌ በፊት ለአደይ መናገር አለብኝ በማለትም እንግዲህ ጉዳዩን ለአደይ ያሳውቋል። አደይና ሊሊ ይህን ነገር በሰሙበት ጊዜ ፍቅር ምን ቀራት ከዚህ በኋላ ምን ፈልጋ ነው በማለትም ወደ ቤት መጥተው ፍቅርን ጠይቀዋት ነበረ። ፍቅር ግን ምንም እንዳልተፈጠረና ይህን ነገር ማን ነገራችሁ ብላ ነበር የጠየቀችው። አደይ ከእንግዲህ በኋላ ምንም አይነት ነገር ስታደርጊ ዝም ብያ ላይሽም በማለትም እንግዲህ እንዲሁም ሊሊና ፍቅርም ቤት ውስጥ እንግዲህ ሲጣሉ ነበረ። ይሄ ቤት የኔ እንጂ ያንቺ አይደለም፣ ከዚህ ቤት ውልቅ ብለሽ ውጪልኝ በማለትም እንግዲህ ሊሊን ከቤት ለመከልከልና ከቤት ለማባረርም ሙከራ ያደርጋሉ። እንዲሁም ሊዲያም እንግዲህ በባለፈው ክፍል እንዳየነው ከኤላ ጋር ተጣልታ ስለነበረ ሊሊ እዚህ ቤት እንዳትመጣ ብላ አደይን አስጠንቅቃት ነበረ። አደይ ደግሞ ሰው እስከመጣ ድረስ አትምጡ ብዬ መከልከል አልችልም፣ ይህ የኔ ስራ አይደለም በማለት መልሳላት ነበረ። እንግዲህ ፍቅር ይህን ሁሉ ነገር ካደረገች በኋላ አሁንም በድጋሜ ወደ ዳይመንድ ሄዳለች። ዳይመንድ ጋር ስትደርስ ከአንዳንድ በጥፊ ነበረ ያጮለችው። ዳይመንድም እንግዲህ ምን ፈልገሽ ነው ይሄ ሁሉ ጥፊ በማለት ሲጠይቃትም እሷም ለምንድን ነው ጉዳዩን ለአደይ የነገርካት በማለት ጠየቀችው። ለዚህ ነው ይሄ ሁሉ ጥፊ በማለትም እንግዲህ እጥፍ ድርብ አርጌ ሳልመልስልሽ እንደ መጣሽ ቀጥ ብለሽ ከዚህ ሂጂ በማለትም ማስፈራራት። እሷም አንተም እንደ ሴት ወሬ ታመላልሳለ በማለትም እንግዲህ ተሳድባው ከዛ ትሄዳለች። በሌላው በኩል እንግዲህ የአደይ አፍቃሪ ኪንጎ አበባ ገዝቶላት አደይ ጋር ሄዷል። አደይ ጋር በሄደበት ጊዜ እንግዲህ ከዴቭ ጋር አይን ላይን ተፋጠጡ። ዴቭም እንግዲህ ምን ልታደርግ እዚህ ድረስ መጣህ በማለትም ሲጠይቀው የመጣሁት አደይን ፈልጌ ነው፣ አሁን እሷን ጥራልኝ፣ ሌላው ነገር አንተን አይመለከትም በማለትም መለሰለት። እንግዲህ እሱም ተናዶ አደይ በር ከፍታ ስትወጣ ኪንጎና ዴቭ እንግዲህ አይን ላይን ተፋጦ ታገኛለች። ኪንጎ ምን ፈልገ መጣ? እኔ ስራ አለብኝ፣ ለምን እንደፈለግክ ንገረኝና ወደ ስራዬ ልመለስ በማለትም ስትለው እንግዲህ ሰላም ነሽ ወይ በማለት ሰላምታ አቀረበላት። ከሰላምታ በኋላ እንግዲህ ወደ ኋላ የሸሸገውን አበባ እነሆልሽ አበባ መጣውልሽ በማለትም ሰጣት። እሷም ምንድን ነው ይሄ በማለት ጠየቀችው። እንግዲህ ደስ ብሏት እንድትቀበለው ፈልጎ ነበረ። ነገር ግን አደይም ፊቷን ኮስተርተር አድርጋ ለምንድን ነው ይሄን ነገር ይዛ የመጣኸው በማለትም መለሰችለት። እሱም አቶጂም እንዴ አበባ ኮን ያመጣውልሽ ተቀበይ ላንቺ ነው በማለትም አቀበላት። አበባውን ተቀብላ ወደ ውስጥ ገባች። ዴቭም እንግዲህ እገልሃለሁ በማለትም አደይን ተከትሎ ወደ ውስጥ ገባ። እሷንም ለምንድን ነው አበባውን የተቀበልሽው? አበባውን ተቀበልሽ ማለት ሌላ ትርጉም አለው። ስለዚህ አሁን ሌላ ነገር ይሰማዋል። ይሄን ነገር ማድረግ አልነበረብሽም በማለትም ሲያስጠነቅቃት ነበረ። እሷም ታዲያ ምን አድርጊ ነው የምትሉኝ? እናንተ ሁላችሁም ችግር ሆናችሁብኛል። ለምንድን ነው ይህ ሁሉ ነገር በእኔ ላይ በማለትም እንግዲህ ዴቭ ላይ ጮኻበታለች። ዴቭም አሁን ላይ ተስፋ እየቆረጠ ይገኛል። ምክንያቱም ብዙ ጊዜ እሷን ለመረዳት ይሞክራል። እንዲሁም ደግሞ አሁን ያለችበት ነገር ሁሉ አስቸጋሪ ስለሆነ ልረዳትና ከጎኗ ልሆን ይገባል በማለትም ፍቅሩን ወደ ኋላ ብሎ እሷን እየተረዳት ይገኛል። ነገር ግን አደይ ደግሞ አሁንም ለዴቭ ምንም አይነት የፍቅር ስሜት የላትም። ታዲያ ይህን ሁሉ ያደረግሽው ለምንድን ነው በማለት ቢጠይቃትም እሷም ያለምንም መልስ አበባውን ወርውራ ወደ ውስጥ ገብታለች። እንግዲህ ፍቅርና ሊሊ ደግሞ እጅጉን በጣም ተጣልተው ይፋጠጣሉ። እስካሁን አልሄድሽም እንዴ? ምን ልታደርጊ እዚህ ትቆያለሽ? በማለትም እንግዲህ ታስጠነቅቃታለች። ሊሊ እኔ ሄዳለሁ ብዬ ለራሴ ፈልጌ ከዚህ ቤት እስካልወጣው ድረስ ማንም ሰው ከዚህ ቤት እኔን የማውጣት መብት የለውም በማለትም ለፍቅር ትመልስላታለች። እንግዲያውስ እንደዛ ከሆነ አንድነታችሁን እናንተኑና ቤቱን ክራይ እየከፈላችሁ ኑሩበት፣ እኔና ወንድሜ እንወጣላችኋለን በማለትም እንግዲህ ተናዳ መልስ ትሰጣታለች። ሌሊ መሄዱን ስሄድልሻለሁ ይብላኝልሽ እንጂ አንቺ ግን እንደዚያ ትዘልቂም በማለትም እንግዲህ ማስጠንቀቂያ ሰጣት። ከዛ በኋላ ከቤቱ ወጥታ ሄዳለች።
አደይና ፍቅርም እንደዚሁ እየተፋጠጡ ይገኛሉ። እንግዲህ ዴቭ ከእህቱ ጋር ተቀያይሟል በአደይ ምክንያት። አደይ አሁን ላይ ዴቭን ተስፋ አስቆርጠዋለች። ፍቅርም ደግሞ ይህን ሁሉ የምታደርገው ዴቭን ለማግኘት ነው። ታዲያ የእነዚህ ሰዎች መጨረሻ ምን ይሆናል የሚለውን ቀጣዩን ክፍል በሚቀጥለው ይዤላችሁ የምመጣ ይሆናል። ውድና የተከበራችሁ የቻናሌ ቤተሰቦች ስላዳመጣችሁኝ አብራችሁኝ ስለቆያችሁ እጅጉን በጣም አመሰግናለሁ። ለዛሬ ይዤላችሁ ወደ እናንተ የመጣሁት ቪዲዮ ይህን ይመስል ነበረ። ሁልጊዜም ስለምሰጡኝ ሀሳብ አስተያየት ለምታበረታቱኝ ሁሉ ክብረት ይስጥልኝ እያልኩኝ የዛሬው ቪዲዮ ይህን ይመስል ነበረ። በያላችሁበት ሰላምና ፍቅር ደስታ ይብዛላችሁ። ቸር ሰንብቱልኝ።